እግዚአብሔር ይመስገን። ጌታ ነው የረዳን። በነገራችን ጌታን ባናገኝ ኖሮ እኮ ቡላ ነበር። ቀረባችን ራሱ የማያምር ነበር። ጌታ ነው እንደዚህ ሁሉ ያደረገን። ከጌታ የተነሳ የእግዚአብሔር ምሕረት የእግዚአብሔር ቸርነት ወስዶ እግዚአብሔር ይባረክ ነበር። በዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው እያልን ልንናገር ይህንን ወንጌል ያበራልን ጌታ ነው። ይህ በእውቀት የሚሆን አይደለም። በእውቀት ቢሆንማ ብዙዎች ነበር አዋቂዎች አሉ። እግዚአብሔር አምላክ የዚህን ዓለም እውቀት ሊያሳፍር እኛን ሞኞችን መረጠን። በቃ በጌታ ተመረጥን። እግዚአብሔር ስለመረጠን ነው እንደዚህ ያለ። ወንጌል ያሸንፋል። ወንጌል ይሰበካል። ይህ እግዚአብሔር ይባርከው፣ ዘመኑ ይባረክ። ያው ከልጅነቱ ጀምሮ እስካሁን እያገለገለ ነው፣ ይቀጥላል። በዚህ እግዚአብሔር ትልቅ ታምራትና ድንቅን ያሳያል። ጌታ ለዘለዓለም ይባረክ። ወንጌል ይሰበካል። እግዚአብሔር ክብር ይወስዳል። ሰብከው ያለው ዘመናችን ይሄ ዘመን እግዚአብሔር የምናገለግልበት ዘመን፣ ጌታ የሰጠን እግዚአብሔርን የምናገለግልበት ዘመን። ዛሬ እናገለግላለን፣ ነገም እንቀጥላለን። ምክንያቱም ክፉ ነው፣ ዘመኑ ክፉ ነው። ክፉ በሆነ ዘመን ግን የእግዚአብሔርን መልካምነት እንገልጠዋለን። ስሙ ለዘለዓለም ይባረክ። ጌታ ለዘለዓለም ከፍ ይበል።